ያየውን ነገር ለመተግበር ነው ቀጥታ የምትሄደው እና ስልክ ላይ የምታያቸውን ማንኛውንም ነገሮች በጠቅላላ እንደ እውቀት ልትወስዳቸው ትችላለህ። ጥሩም ይሁኑ መጥፎም ይሁኑ። ለምሳሌ አሁን ቆንጆ የሚገርም የካራቴ ፊልም አየን እና በቃ ልጁ 10 ሰው በአንዴ ሲመታ ምናምን አየ እና ትማታ ፈለክ ሞክረው እስኪ ሞክረው yes ማድረግ አትችልም ያንን ምክንያቱም ሪያሊቲው ያ ስላልሆነ ማለት ነው። ያ ልጅ ቢያንስ ያቺን 10 ሰው ሲመታ ሜቢ 80 ጊዜ ተቀርጾ ሊሆን ይችላል። 80 ጊዜ መቀረጹ በራሱ አክሽን እየወሰደ ነው። እየወደቀ እየተነሳ ነው። ሰው አንድ ወንድ ልጅ ኢዝሊ ሳቲስፋክሽን የሚያገኝ ከሆነ በረጅሙ የህይወት ጎዳና መደሰት አይችልም። እኛ ሳቲስፋክሽን እንደ ወንድ ልጅ ሳቲስፋክሽን ማግኘት ያለብህ በድካሙ ነው፣ በፕሮሰሱ ነው። ሰው የሆነ ነገር ውስጥ መግባት የሚፈልግ ሰው ወይንም ከሆነ ደግሞ ፕላስ ዋናው ነገር በጣም ይሄ ይጠቅማል ብዬ የማስበው ነገር ካለብህ ሱስ አቆማለሁ ዝም ብለህ ስላልክ አታቆም። ከሱስ ለመውጣት ሌላ ሱስ ነው መጀመሪያ ያለብህ። yes ምክንያቱም ከሱስ መውጣት ትፈልጋለህ። ስለዚህ መጀመሪያ ያለብህ ለምሳሌ የማጨስ ሱስ ሊሆን ይችላል ያለብህን ሱስ ለመተው ሌላ ሱስ ነው መጀመሪያ ያለብህ። ለምሳሌ እቺን ሲጋራውን በምትጠይቅ ሰዓት ላይ ስፖርት መጀመር ሊሆን ይችላል። ሲጋራውን በምትጠይቅ ሰዓት ላይ የሆነ መጽሐፍ ሊሆን ይችላል። ሲጋራውን በምትጠይቅ ሰዓት ላይ ሰው ጋር መደወል ሊሆን ይችላል። ሲጋራውን በምትጠይቅ ሰዓት ላይ ሌላ ሱስ ፍጠርለት።